አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቤተሰቦቼ እንዴት አዳራችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። እናንተስ እንዴት ናችሁ? ደህና ናችሁ? ቤተሰብ ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ኢንሻአላህ ዛሬ ውሌን ይዤ እመጣለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱ ልጆች ደግሞ ከልብ አመሰግናለሁ። ጀዛኩሙላሁ ኸይራን እና ዛሬ ኢንሻአላህ ማላ ፍቃድ ውሎዬን ይዤ እመጣለሁ። እንግዲህ ውሃ ይጠፋል እያሉን በኩሊደር ልማት ምክንያት ያው ወሮቶ ደርድረን እየቀዳን አስቀምጠናል ማለት ነው። እና ቤቴን አጸዳድቼ ኢንሻአላህ ማላ ፍቃድ ስራ የቀን ውሎዬን ይዤ እመጣለሁ። ዛሬ ያው እኔ እንግዲህ ለቤት የማዘጋጀው ነው ወደ እናንተ ይዤው የምመጣው ሽሮም ሰራው ምስርም ሰራው ያገኘሁትና የቀኑ ላይ ይዤ የምመጣው ማለት ነው። ለቪዲዮ ብዬ እንትን ምለው ነገር የለኝም። እና ውድ ቤተሰቦቼ አበረታቱኝ። ለምታበረታቱ ልጆች ደግሞ በጣም አመሰግናለሁ። ጀዛኩሙላሁ ኸይራን። እንግዲህ ሌላ ስራ እስከማገኝ ድረስ በቭሎግ ነው የምመጣው ማለት ነው። እና ዛፎቼ ደግሞ አቷቸው ማሻአላ እያጠሉ ነው። አሁን እዛች ጋር ነው የምናጥበው። ድንጋይ ላይ ቁጭ ብለን በጣም ነው ያደገችው። ሊም በጣም ያድጋል ማሻአላ። ጥላም ደግሞ ያረጋል ግቢ። ሌላ ነገር ግን አይታሰብም ሰፈር፣ ምክንያቱም ጦጣ በጣም ያስቸግራል። ያው ባህር ዛፍ ስለሆነ እንደምታዩት በጣም ነው የሚያስቸግረው። ይመጣሉ ጦጦች፣ ሙዝም ያላቸው ብልት ነው የሚያረጉባቸው። ማንጎማ ሲጀመር አይታሰብም። ማንጎና ዘይቶ ምናምን የጦጣ ሰፈር ነው። እንግዲህ ቀራሮ ቤት ያላችሁ ልጆች ተዙ ልንገራችሁ፣ እኔ ገና ሳገቡ ማለት ነው። እና በጣም አስቸጋሪዎች ናቸው ጦጣዎች ይላቸዋለሁ ውድ ቤተሰቦቼ። እና ኢንሻአላህ ላይክ እያረጋችሁ ስታውልኝ ቪዲዮውን ቀኑ ላይ ይዤ እመጣለሁ። ቤቴን አጸዳዳው በዚህ መልኩ ወዶቼ። እና አንድ እህቴ ይሄንን ረከቦት ለእናቴ ልገዛው ነበረ ብላኛለች። ይሄ ረከቦቱ አሪፍ ነው፣ ነገር ግን ጥንቃቄ በጣም ይፈልጋል። ውሃ ያበላሸዋል ማለት ነው ወዶች። እና በጥንቃቄ ተያዙት። ያው እናቶች ትንሽ ጥንቃቄ እንትን ይላሉ። አስረድተሻቸው ውሃ እንዳይሉበት ነው እንዳይጠቀሙበት። አጠገባቸው ፎጣ ትንሽዬ ፎጣ አስቀምጠው ወይም የጨርቅ ቅዳጅ ስኒውን ሲያጣጥቡ የተቀመጠበት ስኒው ውሃው ይዞ የተቀመጠበት ይዞት ብድግ ነው የሚለው ማለት ነው። ለምሳሌ እኔን አሳይሻለሁ ውዴ። እና ከመግዛትሽ በፊት ወይም ደግሞ እንደገዛሽ ለእናትሽ አስረጃቸው። እንደዚህ ውሃ አይወድም ውሃ እንዳታረጉበት ባያቸውና አስረድተሻቸው ግዢላቸው። ሀቂቃ በጣም ነው ደስ የሚለውን የመቼም እንደራሴ በጣም ነው ደስ የሚለኝ ማለት ነው። እኔ አንዷ ደግሞ ከውጭ ነው ይዘሽ የመጣሽው ወይስ ከዚህ ነው የገዛሽው ብላኛለች። እኔ ከውጭ አይደለም ይዤ የመጣሁትኝ ከዚሁ ነው የገዛሁት ማለት ነው ውዴ። ሳልመጣ እዛው ሆኜ ነው ያስገዛሁትኝ። 3000 ምናምን ብር ነው የገዛሁት ነበረ። አሁን ግን ተወዷል፣ ጨምሯል። እና የገዛችሁት ነገር ሀቂቃ ያገለግላል። ይኸው የኔ አዲስ ነው፣ ነገር ግን ትንሽ አንዷን ስኒ ያስቀመጡበት ይዞት ብድግ ብሏል ማለት ነው። ውሃውን እኔ ሳልመጣ ነው እንደዚህ ያደረጉት። ስኒውን አጥበው ማድረቅ አለባቸው። ከዛም ያችን ጨርቋን ደግሞ ሲወለውሉ ውሃ አስነክተው ጨርቁ ላይ ነው እንጂ ረከቦቱ ላይ ምንም አይነት ነገር ማረፍ የለበትም። ውሃ ተተነሳ አላጡን ብድግ ነው የሚለው። ይሄ ነግሹም ይነሳል። ወይም ደግሞ ይሄ ምንድነው የሚባለው? በአረበኛ ነው ነግሽ አልኳችሁ። አሁን ለምሳሌ ቢስሚላህ ይሄ ይታያችኋል። ይሄ እንግዲህ እንደዚህ ስኒ የተቀመጠበት ነው። አያችሁት? እንዴት እንዳደረገው። ስለዚህ ሌላው ማሻአላ ተባረክ ረማን እኔ ምንም የተበላሽ ነገር የለውም፣ ጥርት እንዳለ ነው። ነገር ግን ይሄ ላይ ጥንቃቄ ያስፈልጋል። ውሃ በጣም ያበላሸዋል ማለት ነው። ቶሎ ብድግ ነው የሚለው እንጨትም ስለሆነ እና በጣም አሪፍ ረከቦት ነው። ውሃ እንዳይነካባቸው እየተጠነቀቁ ማለት ነው። እና ውድ ቤተሰቦቼ እቃ መግዛት የምትፈልጉ ልጆች ለራሳችሁም ሆነ ለቤተሰቦቻችሁ ብዙ ሳይወደድ በጣም እየተወደደ ነው ነገራቶች ሁሉ በጣም በተቀን ቀን እየጨመረ ነው የሚሄደው። ለራሳችሁ በተለይ ከባባድ እቃ ሁልጊዜም እንደምላችሁ እነ ፍሪጅ እነ ቀሳላ
እና ኦቭን ወይም ደግሞ ኦቭን ታልፈለጋችሁ ይሄ ስቶቭ ታች የሚባለውን እሱ ለራሱ አሁን በጣም ጨምሯል። ወደ 11 ሺህ ምናምን እያሉ ነው ማለት ነው። እና እነዚህ ነገራቶች ውድ እህቶቼ ይዘው ሆናችሁ ነው መግዛት የምትችሉት። እዚህ ሳትመጡ ገዝታችሁ አስቀምጡ። ምንም አይሆንም። የኔ የስንት አመት ተቀምጧል። አሁን እየተጠቀምኩበት ነው። ኦቨኑም አመት ምናምን ተቀምጧል። እንዲሁም ከዛ በላይ ግን ምን የሚሆነው ነገር የለም። ያስቀመጣችሁት ነገር ይጠቅማችኋል። ለእናንተ አሪፍ ነው። ስትመጡ በተለይ የሆነ ነገር እንደዚህ ገዝታችሁ ያስቀመጣችሁት ነገር ሁሉም ነገር አንዴ ጫና አይሆንባችሁም። ቀስ ቀስ እያላችሁ የገዛችሁት ነገር ለእናንተ ያገለግላችኋል እና ገዝታችሁ አስቀምጡት። ለራሳችሁም ሆነ ለቤተሰቦቻችሁም ሆነ ግዙት። ውሃ ጥንቃቄ ያስፈልገዋል እንጂ አሪፍ ረከቦት ነው እላችኋለሁ ውዶች። ይሄ ደግሞ የጅብሰም ጋቻ ነው። በጣም አሪፍ ነው። ያው ግን ይሰበራል፣ ጥንቃቄ ይፈልጋል። ይሄም ግን ምርጥ ነው። ያው ከዚህ ተረከቦቱ ጋር በተለይ ሄዷል እና ውድ ቤተሰቦቼ የዛሬው ውሎ ይህንን ይመስላል። ቡና ልንጠጣ ነው። ምሳ ላቀርብ ነው። ወጤ ምርጥ ሆኗል። አሳያችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ለምታበረታቱ ልጆች ጀዛኩሙላሁ ኸይራን። ከዛ ዛሬ ቲማቲም አረጋለሁ ትንሽ ነው። ቲማቲም ብዙም አላረግም እኔ ስለተሰራ ግን ዛሬ አረጋለሁ። በነገራችን ላይ ምስር በስጋ ነው የምሰራው ዛሬ። ምስር በስጋ ይሰራል እንዴ እንዳትሉ፣ አዎ ይሰራል። በተለይ በከብት ስጋ በጣም አሪፍ ነው ምስር በስጋ ማለት ነው። ከዛ ነጭ ሽንኩርቴን አጥላለሁ። በኋላ ስጋዋን እጨምራለሁ ማለት ነው። ማጂ አረጋለሁ። አሁን ምስሬን አረጋለሁ። ውድ ቤተሰቦቼ ስጋው እየበሰለልኝ ነው። አሁን ምስሬን ጨመርኩኝ ውዶቼ። አሁን ጨመርኩኝ ምስሬን። በዚህ መልኩ አቁላለዋለሁ ማለት ነው። እሺ ውድ ቤተሰቦቼ ወጤን በዚህ መልኩ ሰርቼ ጨረስኩኝ። ማሻአላህ በጣም አሪፍ ወጥ ነው የሆነው። ይሄ ውድ ቤተሰቦቼ ማሻአላህ ተባረከ ረህማን ብስሚላህ በጣም ምርጥ ወጥ ነው የሆነው። ስሩና ሞክሩት። ማሻአላህ ብስሚላህ። ምስር ስጋ እንዴት አይጣፍጥ። አሁን ዘይት ብዙ አልፈልግም አለው፣ ግን ዘይት እንትን ስትሉት ደግሞ ወጡ ምስሩ ውጦታል ማለት ነውና ማሻአላህ ተባረከ ረህማን በጣም ነው የሚጣፍጠው። ዋው ማሻአላህ እና ይጣፍጣል። ይኸው በዚህ መልኩ ሰርቼ ጨረስኩ። ምሳችንን እየበላን ነው እላችኋለሁ ውዶች።